እንዴት ነሽ? ጠፍተሻል። ምንድን ነው ሰው ናፍቀሽኝ? ያለው ነገር ራሱ ነገር አውርተን ነው ያለራችንን ችግራችንን ፈተን ኪያና እናቴን ነው መጠየቅ ያለብን። እኔ ምን ልልህ አልችልም። እሺ ጀመር ከሳል ተፈጠርኩ እንዴት ነው እንደምንላዘው? በኔ ቦታ ሆነ ለሆናችሁ ለምን አታዩት? እናንተ አንድ ራስ ነው ቤተሰብ ለማለት በኔ ቦታ ሆነ ልቆዳ ፈልክ ያለንም ልገል ፈልክ ያለንም እኔ እንደገደልኩ ነው ሲነገረኝ የነበረው። እሺ ሞቷል ተብሎ ማለት ነው። እንዲህ ብለም እንዲህ ማለት አልችልም። ገንዘብ ይከፍሉኛል፣ ያሰሩኛል በቤትም ቢሆን ማለት ነው። የእሷን ነገር በዛ መንገድ ነው ውስጥ የገባሁት። አንዴ ከገባሁበት ገብቻለሁ ብዬ ነው እዛ ስጨማለቅ የነበረው። እኔ አልደፈርኳትማ፣ አላሰቃየኋትም። እኔ ጠብቃት ተብዬ ነው ጠብቃት የኖርኩት። ታዲያ መስጠበቅ አንተ ታዲያ በአግባቡ የምን ይቅርታ ነው? ኪያውን ስትመጣ ምንድን ነው የምትለው? ስታየው ምንድን ነው የምትለው? አጋቿን እኮ ፊት ለፊት እያየች ያለችው አይደል? ምንድን ነው የምትለው ስትመጣ? ምን አግብቶት መጥቶ ነው አሁን ቀኔን የሚያበላሸው? እሺ የተበላሸ ስንት ዘመን ስንት ጊዜ እያለኝ 6 ዓመት የተበላሸ ጥሬ 6 ዓመት እሱ ቻለን ጤንነቴን አጥቼ ተመትቼ እንኳን እሷን ፈልጌ እንደገና ደግሞ ሌላ ችግር ጀርባውን ነው ልመታ ያስብኝ ነበር የሄድኩት። እንዴት እንደሆነ አላውቅም። አጅራቱን መታወት ወደቀ። ገንዘብ ደግሞ በጣም ያስፈልገኝ ነበር። ወንድሜ በረሃ ላይ ተይዞ እየተሰቃየ ነው ያለው። እንገለዋለን እየተባለ ማለት ነው። ብሩ ስለጣመው ወንድሜ ተለቋል። ለዛ ነገር አይደል ጥሞኛ እዚህ ጋር እንደሚወራ አይምሰልህ። ያጎትን ቢሆን እንዴት ሲያስፈራራኝ እንደነበር እኔ ነኝ የማውቀው። ነፍሰ ገዳይነት እስር ቤት ተጠፈራለህ። እዛ መሄዳችንም ነበር ወይ ሲያስፈራራ? እንዴት ነፍሰ ገዳይን ይዤ በደም ተጨማልቆ እንዴ ነው ግቤት የሚሄደው?